ታዋቂዋ ቲክቶከር ጃኒ የሰራችው አንድ ቪዲዮ የሶሻል ሚዲያውን ማህበረሰብ ክርክር ውስጥ ከቷል። አንድ ሰርፕራይዝ አለሽ ከኔ? እሺ። እና ደሞዝ ስንት ነው በወር? ደሞዝ 1 ሺህ ብር ነው። ጉዳዩም በአንድ ግዙፍ ሆቴል ውስጥ የምትሰራ አስተናጋጅ አሳዛኝ ወርሃዊ ደሞዝ ነው። ጃኒ የረፍት ጊዜዋን ለማሳለፍ ደብረ ዘይት ቢሾፍቱ ከተማ በሚገኝ አንድ ትልቅ ሆቴልና ሪዞርት ባረፈችበት ወቅት በአንዲት አስተናጋጅ ጥሩ መስተንግዶ እጅግ ተደንቃለች። ልጅ አስተናገደችኝና ስታምር ደግሞ ጋይስ እና እስኪ ሰርፕራይዝ ለዚህ ምስጋና ይሁን ብላ ወጣቷን 10,000 ብር ጉርሻ ለመስጠት ወሰነችና ቪዲዮ ቀረጸች። ሆኖም ግን የብዙዎችን ቀልብ ሳበውና መነጋገሪያ የሆነው የጉርሻው መጠን ሳይሆን የሆቴሉ አስተናጋጅ የገለጸችው ወርሃዊ ደሞዝ ነው። ወጣቷ በትልቁ ሆቴል ውስጥ የምትሰራው በወር 1,000 ብር ብቻ እንደሆነ መናገሯ ብዙዎችን አስገርመዋል። ኦኬ፣ በወር 1,000 ብር። የጃኒ ተከታዮችና ሌሎች የሶሻል ሚዲያ ተጠቃሚዎች በ1,000 ብር የአሁኑን ኑሮ መምራት በፍጹም እንደማይቻል በመግለጽ አስተናጋጇ እንዴት እንደምትተዳደር ጃኒ ጠይቃ መልስ እንድታመጣላቸው አጥብቀው ጠይቀዋል። ለዚህ ምላሽ ለመስጠት ጃኒ የብዙዎችን ጥያቄዎችን ይዛ ነገ ማክሰኞ ከአስተናጋጇ ጋር ተገናኝታ ተጨማሪ ቪዲዮ ለመስራት ፕሮግራም መያዟን አስታውቃለች። ብዙዎቻችሁ ደንግጣችሁ ነበር። እንዴት 1,000 ብር ደሞዟ በ1,000 ብር ደሞዝ እንዴት መኖር ይቻላል? እስኪ ጠይቂልን እንዴት መኖር እንደሚቻል እያላችሁ ብዙዎቻችሁ። በታላቅ ሆቴል የሚሰራ ሰራተኛ የሚያገኘው 1,000 ብር ደሞዝ ተገቢ ነው? የኑሮ ውድነቱስ በሰራተኞች ደሞዝ ላይ ምን ያህል ተጽዕኖ አሳድሯል? የሶሻል ሚዲያው ምላሽስ ምንድነው? ሁላችንም ነገ ከሚለቀቀው ቪዲዮ የሚመጣውን ምላሽ በጉጉት እንጠብቃለን። ማክሰኞ ወጣለ ጣራት አስቤያለሁኝና አዲስ አበባ ጣራት አስቤያለሁ። ሶ እናንተ ሀሳባችሁን አስቀምጡልኝ። እኔ ሰርፕራይዝ ላደርጋት ነው ያሰብኩት። በዛውም ደግሞ እንዴት በ1,000 ብር መኖር እንደሚቻል ታስረዳናለች፣ ትነግረናለች ማለት ነው። እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ወዳችኋለሁ። ማክሰኞ እንገናኛለን ማለት ነው። ባይ